በዛ ሁኔታ ነው አሁን የሚገኘው። ወደ ህንድ ተልኮ ተተምኖ ሲመጣ እስከ 3.5 ሚሊዮን ሲባል አይ በቃ ልጄ ገብታ ሞተን ጠበቅ፣ እኔ ቤተሰብም የለኝም ይሄን አስቸግርም የለኝም ብዬ ስል ጊዜ ከዛ በኋላ ደግሞ ጓደኞቹ ናቸው ጓደኞቹ እኛ እያለን አይሞትም የኢትዮጵያ ህዝብ እያለ አይሞትም ብለው ሶሻል ላይም ሆነ ሚዲያ ላይ እንግዲህ እየተሯሯጡ ነው። እኔ አቡበከር ኸይረዲን አብራር ይባላል። እኔ ምን ይሄንን የሽንት ትብሎ ችግር ነው የከነርቭ ጋር የተያያዘ ኬዝ ነው። ኖርማሊ ህመም ከጀመረኝ አሁን 7 አመት ሆኖኛል። አሁን ላይ ግን ከባለፈው ጊዜ በጣም የባሰ ሁኔታ ላይ ነው። በጣም አስቸጋሪ ጊዜያትን እያሳለፍኩኝ ነው። የልጄ ህመም ህመም ከጀመረ 7 አመት ሆኖታል። የ14 አመት ልጅ እያለ ነው ክትትል የተጀመረው። እነዚህ 7 አመታት በቅዱስ ጳውሎስ ሆስፒታል እና በኢትዮጵያ ሆስፒታል እየታከምኩኝ ነበር። ቅዱስ ጳውሎስ ሆስፒታል 7 አመት ሲታከም የተለያዩ እንትኖችን የተለያዩ ምርመራዎችን ማድረግ ችዬ ነበር። ነገር ግን ምርመራዎቹ ላይ ምን የሚያሳይ ነገር ባይኖር ግዴታ የዩሮዳይናሚክ ምርመራ እንዳደርግ አዘውኝ ነበር። የዩሮዳይናሚክ ምርመራ እኛ ሀገር ላይ ማሽኑ ስለሌለ ግዴታ ወደ ውጭ ሄጄ መታከም እንዳለብኝና ምርመራውን አድርጌ ሕክምናውን ማግኘት እንዳለብኝ የኢትዮጵያ ወይም የቅዱስ ጳውሎስ ሆስፒታል ሜዲካል ቦርድ ጽፎ ሰጥቶኝ ነበር። የ14 አመት ልጅ ሁሉ ጳውሎስ ክትትል ሲደረግ በየጊዜ ጨረር ኤምአርአይ የተለያዩ እንትኖች አንስተው ይህንን ህመም እኛ ልናገኘው አልቻልንም። እስከዛሬ አሁን 7 አመት ቆይተው በዚህ በ3ኛ ወር ላይ ነው ይሄንን ወረቀት ጽፈው የሰጡን። ያለሁበት ሁኔታ ያው በጊዜያዊነት ኩላሊት እንዳይነካ ወይም ደግሞ ኖርማል ከሽንት ትቦ በተጨማሪ ሌሎች የኩላሊት አካላት እንዳይነኩ በካቴተር ነው ያለሁት። ኖርማሊ ካቴተሮቹ ሰፕራቢክ ሆነው ግዴታ በ15 ቀን መቀየር አለባቸው እና በየ15 ቀኑ ካቴተር እያስቀየርኩኝ በዛ ሁኔታ ነው አሁን የሚገኘው። ወረቀቱን ጽፎኝ ከሰጠኝ በኋላ ወረቀቱ ወደ ህንድ ሀገር ተልኮ ነበር። ከህንድ ሀገር ከተላከ በኋላ የህንድ ዶክተሮች ወረቀቱን አይተው ሕክምናው እነሱ ሀገር ላይ እንዳለና ለሕክምናው ወደ 3.5 ሚሊዮን ብር እንደሚያስፈልግ ነግረውኛል። ይህን ማድረግ ደግሞ እኔም ሆነ ቤተሰቦቼ አቅም ስለሌላቸው ግዴታ የእናንተን እጅ እንዳይ ተገድጃለሁ ማለት ነው። ከዛ በኋላ በሰው ወደ ህንድ ተልኮ ተተምኖ ሲመጣ እስከ 3.5 ሚሊዮን ሲባል አይ በቃ ልጄ ገብታ ሞተን ጠበቅ፣ እኔ ቤተሰብም የለኝም ይሄን አስቸግርም የለኝም ብዬ ስል ጊዜ ከዛ በኋላ ደግሞ ጓደኞቹ ናቸው ጓደኞቹ እኛ እያለን አይሞትም የኢትዮጵያ ህዝብ እያለ አይሞትም ብለው ሶሻል ላይም ሆነ ሚዲያ ላይ እንግዲህ እየተሯሯጡ ነው። እኔ ምንም አቅም የለኝም በቃ ከዚህ ውጭ ምንም አደርገው ነገር የለኝም ብዬ ባልኩበት ይሄን ነው ታለች። እኔ መርዳት ለምትፈልጉ ከታች ባስቀመጥኩላችሁ አካውንት እኔ መርዳት ትችላላችሁ። ንግድ ባንክ 1048 14 02 585 አቢሲኒያ ባንክ 15 11 96 578 አዋሽ ባንክ 01 42 51 28 44 16 00 18 45 ነው። በእነዚህ አካውንቶች ሁላችሁም ያቅማችሁን እንድትረዱኝ ባላህ ስም ጠይቃችኋለሁ። እና የኢትዮጵያ ህዝብ አሁንም ቢሆን ልጅ እንትን ያለው በኢትዮጵያ ህዝብ እጅ ነው። የኢትዮጵያ ህዝብ ደግሞ ትብብር እንዲያደርግልኝ በአላህ ስም ጠይቃለሁ። ለበለጠ መረጃ ወይም ደግሞ ስላለሁበት ሁኔታ ማወቅ ወይም ደግሞ መታችሁ ማየት የምትፈልጉ ሰዎች በ0940 42 2993 እንዲሁም በ0967 17 4961 በተጨማሪ ደግሞ 0920 13 78 57 ላይ ደውላችሁ ማግኘት ትችላላችሁ።